በስመ አብ እኔ ያልኩህ እኮ ባስ ስቴሽኑን ነው። ሰቂው ነው። ይሄን ሁሉ ለማድረግ እኮ ነው እብድ። እኚህ ከማንም ጋር አልወድቅም አልኳታ። ውይ የኔ ፍቅር ግን ደጨመረች። ቢሮ ሶፋ ነበር። ደደብ አቤት እንዴ ግምጥም አዋርደኛ አላልሽም እንዴ? ካርቱን ነው የዩቲዩብ ተመልካቾች እንደምናላችሁ እንደምስኪን ሳቆያችሁ ፍቅርና አንድነት ሰላም ሁኝላችኋለሁ። ይሄ መሰለ ፈገግታ አባታችሁ ታገኙ መታችሁ እኔ ቤት ትዝናኑና ስታዩ ነው ላይ የምታገኙት። ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ቃላብሽን ታስጨራሽ ሳቅ በሳቅ የሚያደርገንን ቪዲዮዎች ይዘን መጥተናል። ዛሬ ደግሞ እንደተለመደው ታዘና እንላለን። ስለዚህ አበረታቱን። ምን ትጠብቃላችሁ? በመጀመሪያው ላይክ አድርጉት። ላይክ ወደ ቀጣይ ወደ ቪዲዮ እንሄዳለን። let's go። ባስ የሚቆምበት የት ጋር ነው? ባስ እኮ አይቆምበትም ይሄ ነው ካልሆነ እኮ ባስ እኮ አይቆምበትም። ኧረ በስመ አብ እኔ ያልኩህ እኮ ባስ ስቴሽኑን ነው። እረዞ ደርቲ ማይንድ አረቃ አረ በስመ አብ አንተማ ትለያለህ። እኔ ሌላ ምንም አላወራም። ወደ ቀጣይ ቪዲዮ በእናትህ አዋርድ። ደደብ አቤት እንዴ ግምጥም አዋርደኛ አላልሽም እንዴ? ካርቱን ነው አረስ አሁን ስለ ካርቱን ማለት ነው። ጌት ነው የሚያገናኛቸው። እሺ ጌት ነው እንደዚህ ደግሞ ይስማማሉ። ታውቃለህ እንትን የሚላቸው እንትን ይስማሙለታል። ሽኒት ቁልፍ የሚቀረጽበት ቤቱ ጋር ነው። ቁልፍ ፎቶ ቤት ማስቀረጥ ምን ይሰራልሻል? ከፈለግሽ በስልክሽ አቀርጭ ወይስ በፍሬም ልትሰቂው ነው? ይሄን ሁሉ ለማድረግ እኮ ነው እብድ። ብር ከምታወጣው ብዬ እኮ ነው። ፈታላለሁ ተባኝ ስውር ቢያደርጉት ፒስ ነበር። ሄሎ አንተ የት አባህ ነህ? ኦፕሬሽን ተደርጌ እኮ ሆስፒታል ላይ አውቀህ ሰበብ ነው? ኧረ አይደለም ተገረዝኩ እኮ። ምን? ኧረ ሁልጊዜ እንደ ሙዝ እየላክ ነው የሚሸነው መባል ሰልችቶኛል። አንተ ከንቱ ዛሬ እኮ ልጋብዝ ቀጠሮ ነበረን። ማን ያስበር ግቢ ጋር ቆሜያለሁ። እንግባ። ከምን አንተ ግን ተገርዘን ሱሪ ለበስከው እና አርሚሽን ልጋብዝ ብትይኝ በሽርጥ ልምጣልሽ? ወንድ ነህ። እስከ መቼ አጋጣሚ ወንድ ነህ። አባቴ ክንፍ አሰራር አሳየኝ። ምን ሼፍ ይመስላል የክንፍ አሰራር የምትጠይቀኝ? እኔ እኮ ስንፈስር አለብኝ እኮ ነው እጂ የገባው። ከኔም ይባሳል እንዴ? ለካ ኩሽናም ያለ መስሏል። ወይኔ ኧረ ንቀት። አንተ ምን ሆነህ ነው የምታቃስተው? ባከጡንቾ ተሸማቁበት ነው። አንተ ሰድቦብን ነው የተሸማቀቀው። እስቲ ከቻልክ ዞር በል ዞር። እንዴ እችላለሁ። ከያዝኩ ግን አፈርሳለሁ። ምን ኮሪደር ይመስላል የምታፈርሰኝ? በእናትህ በለው። ደግሞ ይስዱላል። ምን መጣጣ የለውም። የምትናገራቸው ደርቲ ከየት እንደሚመጣላችሁ አላውቅም። ኧረ ተው በእናትህ ቃላ። ወይኔ ግን ትመቸናለህ። ለማንኛውም ትመቸናለህ። እሺ አንተ ወንድምህ ምን አይነት ሰው ነው? ቀይ ነዋ። ሂድ ወደዛ። ቤት ብሎኝ ይዘኝ ወጥቶ ስልኬን ይብላው። ኧረ እሱ ምግብ እንጂ ስልክ ሲበላ አይቼው አላውቅም። ምግብ ራሱ እኮ ጾመኛ ነው፣ በደንብ አይበላም እኮ። አንተ አቁም። ምንድነው የማቆመው? ከኔ ጋር ጨዋታ ትተህ ወንድምህ አንተን ያስተዋወቀኝ የስልኬን ብር አምጣ ማለት ደክሏት ነው ማለት። አንተ ምን ሆነህ ነው ስፖርቱን ትተህ የተከስከው? ኧረ ተወኝ በእናትህ፣ በአንድ ዳቦ ነው ያልኩት። ውይ አንተ ደግሞ አሽቃበትክ። ያው እኔ 24 ዓመት ሙሉ አንድ ዳቦ ሳለካ አንድ ቀን ደብሮኝ አያውቅም። ምንድን ነው የምትለው? ደግሞ ስፖርተኛ አይደለህ? በዛ ላይ ሚስት አለ አይደል? እና ምን አገናኙ? እና ከአንድ ዳቦ በላይ ምን ይሰራልሃል? ወዲያው ነው ታበረለ ያዳቡ ሌላው ይሄ ዳቦና ይሄ ዳቦ ይለያያል። ስለዚህ እንትን እንዳይልባችሁ። ለማንኛውም ወደ ቀጣይ ብሽት ልትሄጂ ነው? የጓደኛዬ ቤቢ ሻወር ነው እና እሷ ልጇን ለምታውቀው አንቺ ምን ቤት ነሽ? ስራ ፈታት ካልሆነ ጀርባው ልታሽላት ስራ ፈትላለች እንደ ሰው ልጅ ሲታጠብ ነው ያልካም ኮሜንት ስጡበት። እኔ ምንም አላችሁ። ወደ ቀጣይ አንተ ምን አባህ ነው 3 ሰዓት ምን ያስጠበቀኝ? የኔ ፍቅር አለቃዬን እኮ ስለ ደሞዝ ጭማሪ እያዋራኋት ስለነበር ነው። እና ምን አለች? በስንት ትግል ጨመረችልኝ። የምን አባህ ትግል? መጀመሪያ አልጋ ላይ ካልወደቅም ብላኝ
እናንተ ምን አልካት? እኔ ከፍቅረኛ ውጪ ከማንም ጋር አልጋ ላይ አልወድቅም አልኳታ። ውይ የኔ ፍቅር ግን ተጨመረች። ቢሮ ሶፋ ነበር። ምን ነው ቢሮ ሶፋ ነበር እሱ ለደቃች። አንቺ ጭባ ማለት ይቅሌታ ምን ሆንሽብኝ? በእናትሽ ደግሞ ምን አይነት ሆስፒታል ላይ ያስገቡሽ? ግሉኮስ ኦክሲጅን እኮ አድርገውልሻል። ምንም እኮ እንክብካቤ የላችሁ። ግን አይዞሽ ፈጣሪ ካለ አተርፊ። አሁን እኮ ብርቱካንና ሙዝ ይዤልሽ ለመጣ ነበር። ኪሴ ውስጥ 5000 ብር ብቻ ነበር ያስኩት። አውቄ ረሳሁት። ያኔ አንቺ ብቻ እንዳላወራሽ አሁን እንደዚህ አፍሽ ይዘጋ። ደግሞ እኮ ሰማሁ ቦይፍሬንድሽም HIV እና ጨብጥ አለበት አሉ። እሰይ አይሰው ደስ ይላል። አይ ደግሞ ምን አድርጋ ነው ይሁዱ አንተ? ኧረ በስመ አብ ላይ አይጨከንም። ሆስፒታል ለገባ ሰው አይጨከንም እንዴ? ተው ይዙ እዛ ጋር በደቂት የታል እሺ አጀዩ እንዴ ሚስቴ? አሃ ባንተ ቤት የሌላ ሴት መቀመጫ ልታይ ያላልኩም። አሁን ብሬ ወይኔ ጓደኛው ነው እናወራለን። እሺ ካልከኝ ማን በልጅነት አግባለ? ዮ ሰብስክራይብ ያደርጋችሁ። ለማንኛውም አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ እንዴ ያማል እንዴ ራስሽ አይደለሽ እንዴ አንሳልኝ ያልሽኝ? ፎቶ ነው ያለች እንዴ መክፈል ነበር እቺ ላነሳውበት ካላችሁማ በሉ ዴቻንቱ መክፈል ነበር ዴቻንቱ። አረግ ቪዲ አንደኛ እናቴ ደግሞ እቺ ልጅ ቡዳ በላታ። ስንት ሰው ሲጀነጅናት እምቢ ብላ ነበር እንዴ? ቀላል እና ቡዳ ምን ቢላል ነው በነፃ የሰጠችው? ሄይ ድሮም ካንተ ጋር ማለት እና የት እየሄድሽ ነው? ባክ ጓደኛዬ ቤቢ ሻወር ነው። እና እሷ ልጇን ለምታጥበው አንቺ ምን ቤት ነሽ? እንዲሁ ስራ መፍታት ካልሆነ ጀርባው ልታሽላል ነው። አባት በእናትህ አንሳኝ። በኖርማል ካሜራ ላንሳሽ ወይስ በስናፕ? ማን በስልክ አለ? እና የሰርግ ካሜራ ይዤልሽ ልምጣ? ይሁን ነገር ቢሆን ካንተ ራስ አልወድም። መቼ ወጣሽና ነው መሬት ላይ እኮ ነሽ። አንተ ምን አይነት ሰው ነህ? ያው ቀይ ነኛ። አልቻልም በቃ ምንም። አንተ እብድ ላስኪ ወንድሜ እስከሚመጣ አጣብቀኝ ብለሽኝ ነው። ምንድነው መታታተ? ራሷ እኮ ናት አጣብቀኛለችኝ። ወንድሜ ነው አጣብቀኝ አልኩት። ገባለ አሁን ይገባል። አባት እስቲ ደገፍ አድርገኝ። ምን ነው አሞሽ ነው? ማን ደስ ያለ ምን ፈልጌ ነው? እና መንገድ ላይ ነው እንዴ ምክር የምትፈልጊው? ምን ጨንቆሽ ነው? አይገባም እንዴ እጄ ላይ ብር የለም። ኪስሽ ውስጥ ነው የሚያወጣልሽ ነበር እንዴ ትፈልጊ የነበረው? ይደረሳ እያወራን ካልተግባባ እንዴት እንግባባ ነው? በምልክት ቋንቋ አቺ አረ አረዳልኩ በምልክት ቋንቋ እንት ጎዳትና ወየውልሽ። አረ እንደውም ሰርፕራይዝ አለኝ። የኔ ፍቅር አግቢ እንዴ እኔ እኮ እዚህ ጋር ነኝ። የኔ ፍቅር አግቢ። አረ ካሌማ ወዴት ነው እንደዚህ ተቸኩለ? ባካ አክስቴ እኮ ተወልዳ ገንፎ ልበላ እየሄድኩ እኮ ነው። አክስቴ ወልዳ ለማለት ነው? ወፍ አክስቴ ተወልዳ ነው ያልኩት። ለየለ ብቻ ልጅ ለየለ አያቴ ወልዳ ነው እንጂ ምን አራስ አክስታ አለኝ። ገብቶቻ አክስቴ ተወልዳ ነው ደግሞ ደጋሚ ያለው እንለፈው። ለማንኛውም እስቲ ከገባችሁ አስረዱ። አንድ የሚከፍለው ታፋውን ከወሰድከው ታፋ እንደምወድ አታውቅም? የምሬን ነው እኮ ወዳለው እኮ። ኧረ እዚህ እንኳን ተው። አንተ ገዢ። አቤት አባዬ። ጂኦግራፊውን ጨረስክ? አዎ ጨርሻለሁ። ሂስትሪውንስ? ኧረ እሱንም ክሊር ብየዋለሁ። ያልገባኝ እንዳይመስል አባዬ። አንተም ታያለህ እንዴ? ምራው ማየው እና እንዴት ገባ? ዛለኛ ለተጫባ ስንት ነበር? ሰሚዬ የገባው ብቻ እኮ ነው እንደላይ። ምን አይነት ወንድ ነው የሚያስጠላሽ? እኔ ኮርስ ማይ ወንድ አይመስለኝም። እኔ ሳያለሁ ጓደኛዬ ግን አይቶ አያውቅም። አይገርም? እነሱ ምንድ ነው? አንቺ መጣ እንዳይሰማሽ ያዘ የት አለ? በጣም ያስሞክራለሁ ግን ለይተውታ ያውም ማለት ነው። ወደ ቀጣይ ቪዲዮ ምን ሆነሽ ነው የምታለቅሽው? ስልክ እያወራሁ ነጥቆኝ ሮጠ። አሁን እንዴት ነው የማስመልሰው? ያው እንደዚህ ነው
ከፈለክ ጣትሽን ከተሻሽ መልሽ እንደዚህ ስትሰርቅ ያቅለሽልሽሽ ነው። ዛሬ ምኑን ነው ይላከብኝ? ሳያቅለሽልሽሽ ነው እንዴ ነው ማስመልስ አልሽኝ? ስልኬ ነው ያልኩህ ዱባራ ከመሰረቁ በላይ ማለት ነው። የእሱ ንግግር እንደዚህ ነው ያስመታ ንግግር። ኧረ ተው ቃላ እደቀጥ አባት እዚህ አካባቢ ጋራዥ አለ እንዴ? ትልቅ አይደለ እንዴ? ወይስ እስካሁን አልተገረዝክም? ባንክ አደግጥ እኔም እኮ በ23 ዓመቴ እኮ ያለፈው ወር እኮ ነው የተገረዝኩት። አሁን እኮ ደርቆ አንተ ቀውሰና እንዴ? እኔ ለመኪናዬ ጋራዥ ነው ያልኩህ። ምን ያሟል መኪናውን ያስገርዝ እና ምንድነው አባትና አስተዳዳሪ አይደል? ለማንኛውም ወይኔ እንዴ ምን ነው እንዴ? አዳ ውሃው ነው ታዲያ ዋው ብላ ጥይቷን ለበል ይመስ ደመናው ያምር ያምራል። ቀበቶ አስረሻ ባላደርግ ምን አስጨነቀ? ቆይ ሴት እኮ ነኝ አይደል እንዴ? አሞራሩ ጨልፊት ምን በጭሽ እንደዛ ጨልፋፊት ምን አይነት ሙድ ነው የምታራምደው? ቆይ ኤርፕሌን ሞድ አባት ብረቱን አንሳል። ወይኔ አረ ሞተ ባክ ደረሰውት ነው እንዴ? ብረቱን ያልኩህ እኮ አንተን አላስገባውም። አረ ሞትኩኝ። ምን ያስቸኩላል? እያነሳውልህ አይደል እንዴ? ገደለው። ሳልክለት ሞተ። አረ እንደዚህ እንዳቀልድ እንደዚህ ቀልድ እንዳቀልድ ዋካች አላ እንደዛ። ስለዚህ እንዳቀልድ አረ ቃላ ሁሉ ነገር ቤትዬ አንቺን ያስታውሰኛል። አንተ ከስ ቤትዬ ቦምቦክላ ታደዘውየው ደብሊው በሲክስ እናያዘው የሚያውቀው ኮሜንት ላይ ናት ታባኝ ያደርኩ አባ ጓደኛዬ ገብዬ ያለበር እንደሄድኩት እኔ አባት እኮ አራዳ ነኝ። ሴት ጋር ረህ ነው የምር አባ ጓደኛዬ ጋር ነበርኩ። ችግር የለውም ወጣት ነህ አንተም እኮ እንዴ ተወለድኩ ማያፈደ ደባ ካላች ጋር ነው አዲያው እንኳን ሳልገባ አደሞ ሰረማት ማለት ነው። ጎልፍ የለም እንደዚህ የመምቻ ነገር እንደዚህ ነው። ሪፈራል ቪአይፒ ሲሆን አባቶች እንግዲህ አመቻችተው ሲያሰሩ ለማን ወደ ቀጣይ አለቃን ስለደሞስ ጭማሪ ያናገርካት እንዴ? በስንት ትግል እኮ ጨመረችልኝ። የምን ትግል እንዴ? መጀመሪያ አልጋ ላይ ካልወደቅም በላይ እኮ እንዴት ጨመረችልህ? እኔ ከፍቅረኛ ውጪ ከማንም ጋር አልጋ ላይ አልወድቅም አልኳት። እና አጋጣሚ ደግሞ ቢሮ ሶፋ ነበር። ምን ነው ያበደን አንቺ ቀስ ብለሽ አለች ከምትቀርብኝ ነው። ለማንኛውም እቺ ደግሞ ሾደ እንቀጥል። ታትጅም እንዴ? ቸኩዬ ነው ባክ። ቤት ይፈረሰ። በሳቅ ነው የፈረሰው? ምን አይነት ቀልድ ነግራችሁ ነው? የኔና የባሌ ቤት ፈረሰ ነው ያልኩ። ትዳራችሁ ፈርሶ ነው እንዴ? ምን በላይ ወይ ፊቱ ሲታጠብ አስተልቶሽ ነው? ሂድ ወደዛ። እንዴ ያምሻል እንዴ? ሰፈራችን እኮ መሬት ተንቀጥቅጦ ነው የፈረሰው። እናንተ ጋር አልተንቀጠቀጠም? እኛ ጋር ሙቀት ነበር፣ አልፈረዱም፣ አልተንቀጠቀጠም። እና ሰዓት ስንት ነው? ወይ አባይ ሰላም አስበጂው። ሰዓት እኮ ነው የጠየኩሽ። እና ምን ያሳደባል? እኔ እኮ አስተካክዩ አስበጂው ያልኳት። የኦል አስበጂው አስደገምከኝ። እኔንም የስራን ይስጥህ። ግን የኢትዮጵያ ቋንቋ ከባድ ነው። አስበጅ አረ ይቅር። አይ በቃ አላብራራ ይቅርብኝ። ተው በጣም አፍ ይሸታል። እኔ ከዚህ በኋላ ካንተ ጋር መሆን አልፈልግም። አንተ ምን ሆነ ነው የምታለቅሰው? ገርፍሬ አፍ ይገባል ብላ ትታየነች። አንተ በራስህ አትተማመንም እንዴ? እንደዚህ አድርጋሽ ተለየዋ። እንደዚህ ቀላልኩ ነው። አንተ አውቀው እዚህ ሰፈር ሰፊ ታውቃለህ? እኔ ምን አውቄ ሰፊውን ጠባብ ማውቀው። ስለምንድን ነው የምታወራው? አንተ እኮ ሴቱኛ ያቅም እኮ ነው የምልሽ። ማለት በርጅንኝ ስለ ልብስ ሰፊ ነው ካምንታር እንዴ? ጠይቆ መሳደብ ታረጋለህ። ያላየ እኮ በትረት ነው የሚታየው። እሱ ነው። ለዛ ነው አትፍረዱ።
ጭራሽ ሳምንት ቆይተህ ትመጣለህ? ደፍረኛለህ። ሳምንት ሳንተያይ የት አግኝቼ ነው የምደፍርሽ? ደግሞ እሺ ብለሽስ ምን? እኔ እኮ አንድ ፍሬ ልጅ ነኝ እናቴ አትሆንም እንዴ? ከዚህ በላይ እንዴት ትደፍረኛለህ? ማዘር እኔ አሁንም አልለካሁሽም፣ አትዋሽ። ተባረረ ማዘር ስላልኩ እናት እስቲ 50 ብር አበድልኝ አለኝ ብለህ ነው? አሁን እኮ ሁሉም የራሱን ቀዳዳ ሊደፍን ነው። ሴቶቹ እሺ ወንዱ ደግሞ ሁሉም ብሎ ነው የራሱን ቀዳዳ ለመድፈን ነገር ሲኖር ጠቁሞ አልተባለም እንዴ? ማለት ደግሞ ሴቶቹ ሲሆኑ ቀዳዳቸውን ለመድፈን ይተኛሉ እንጂ ይወጣሉ። አማኑኤል ግባሽ ማነው ደግሞ ማነው ቀዳዳ ለመድፈን ማሪ ጠግባ ወይሊ ደርቲ ማለት አቦይ ወንድ ሚኒ አላ ይሄን በርገር ላንሳው። አዎ ጠግባሃል አይደል? በቃ እኔ ቪዲዮ ስላሉ ነው እሰጣቸዋለሁ። እሺ እኔ ልስጣቸው? አይ እኔ እሰጣቸዋለሁ። አንተ ተቀመጥ። እንኳን አባቴ አመሰግናለሁ የኔ ፍቅር። ያማን የዛሬ ቪዲዮቻችን ይህን ይመስሉ ነበር። አሪፍ ቪዲዮዎች እንደተመለከታችሁ ተስፋ እናደርጋለን። ቃላት ተፍታዘና እንዳደረገን ተስፋ እናደርጋለን። ምናልባት ይሄን ያለው ሪአክሽን አይመቻችሁ ቢላስም ይሄን የመሰለ ሪአክሽን ቪዲዮ እየሰራንላችሁ ነው። ምን ታረጋላችሁ? በሰፊው እንመጣለን። እናንተ ደግሞ ኮሜንት ላይ ላይክ ላይ በርታ እያደረጋችሁ ከቀጠላችሁ እግዚአብሔር ይመስገን እንዳሰብነው ቦታ ለመድረስ እንሞክራለን። ስለዚህ ላይክ፣ ፎሎ፣ ሰብስክራይብ እና ሼር አድርጉልን። እኛ ደግሞ እንተባበራለን። ስለዚህ ሌላ ቪዲዮ እስከምንመጣ መልካም